የኢንጂነር ይልቃል ጌትነት የፋኖ እንቅስቃሴ እምብርት ላይ ያለውን የኢምፔሪያል ናፍቆት በማጋለጥ በርዕዮት ሚዲያ ላይ ለተደረገው ቃለ ምልልስ የተሰጠ ምላሽ። የኢንጂነር ይልቃል ጌትነት በቅርቡ በርዕዮት ሚዲያ ላይ ቀርቦ የፋኖ እንቅስቃሴን በጋለ ስሜት የሚመስለውን ስለ ሀገር ፍቅር፣ ስለ ኢትዮጵያ አንድነት እና ስለ መቃወም ጥሩ አድርጎ ተከላክሎ ያቀረበ ያጋለጠ ነው። ነገር ግን በዚህ የሀገር ፍቅር ስሜት ስር ያለ አደገኛ ተረት ታሪክን ከማዛባት ባለፈ ለቁጥር የሚያታክቱ ወጣት ታጋዮችን በብሔራዊ ክብር ቅርት ምክንያት ፍጅትን በቀጣይነት የሚያስከትል ነው። ይህንን ትረካ በእውነታዎች እናፍርሰው። 1. የአፈ ታሪክ ትጥቅ የተመረተ የክብር ዘመናት ኢንጂነር ይልቃልና ሌሎችም በፋኖ እንቅስቃሴ ውስጥ የኢትዮጵያን የ3000 ዓመት ታሪክ እሳቤ የሚቀሰቅሱት ዘላለማዊ ያልተሰበረ የሥልጣኔ ማንነት እንደሆነ አድርገው ነው። ግን ያ ታሪክ የፖለቲካ ልቦለድ ነው። የአሁኗ ኢትዮጵያ እንደ ኢምፓየር ከ130 እስከ 136 ዓመታት በፊት በዳግማዊ ምኒልክ በአመፅ ወረራ ኦሮሞን፣ አገውን፣ ቅማንትን፣ ሲዳማን፣ ሶማሌን እና ሌሎች በርካታ ነፃ አገሮችን በግዳጅ ወደ ተማከለ የንጉሠ ነገሥት መዋቅር የቀየረ ነው። ከዚያ በፊት እነዚህ ማኅበረሰቦች የራሳቸው አስተዳደር፣ መንፈሳዊነት እና ባህል ያላቸው ራሳቸውን ችለው የሚኖሩ ማኅበራት ነበሩ። የኢትዮጵያ አንድነት ሁሌም ቢሆን ስለ አንድነት ሳይሆን ስለ መግዛት ወይም አምባገነናዊ አስተዳደር የነበር ነው። የይልቃል ንግግሮችም የኢትዮጵያን ዘላቂ አለመረጋጋት መነሻ የሆነውን ተረት ተንፍሶበት ሕይወት የሚዘራ ነው። 2. አማራ ጥንታዊ ሕዝብ አልነበረም፣ የቋንቋና የአስተዳደር መለያ ነበር። አማራ የሚለው ቃል የመነጨው እንደ ብሔር ወይም ጎሳ ማንነት አይደለም። የንጉሠ ነገሥት ወረራ እና የኦርቶዶክስ ክርስትና ቋንቋ የሆነው አማርኛ የሚነገርባቸውን የአስተዳደር ዞኖችን የሚያመለክት የቋንቋ ስያሜ ነበር። የዛሬዎቹ የፋኖ ታጋዮች ብዙዎቹ ከቅማንት፣ ከአገውና ከኦሮሞ ማኅበረሰቦች እንደ ጎጃም፣ ጎንደር፣ ወሎ፣ ሸዋ ያሉ ቦታዎች የመጡ ናቸው። እነዚህ በደም አማራ ሳይሆኑ በአፈ ታሪክ እና በፖለቲካ ማጭበርበር ተገደው የተመረተ ማንነትን ለመጠበቅ የተገደዱ ሕዝቦች ናቸው። ይህ ግራ መጋባት በድንገት አይደለም። ሆን ተብሎ የታሪክ ምህንድስና ውጤት ነው። መጀመሪያ በንጉሣዊው መንግሥት፣ ከዚያም በደርግ፣ አሁን ደግሞ የብልጽግና ፓርቲ እና የአማራ ብሔርተኝነት ልሂቃን ናቸው። 3. ትክክለኛው ፋኖ እነማን ናቸው? በታሪክ ፋኖ የሚለው ቃል በአካባቢው የሚገኙ የተለያዩ ብዙ ጊዜ ጸረ ማዕከላዊ ተቃዋሚዎችን፣ የኦሮሞ ፈረሰኞችን፣ የቅማንት አማጽያን እና የአገው አርበኞችን ይወክላል። የኢምፓየር ወኪሎች አልነበሩም፣ ተቃዋሚዎች ነበሩ። የዛሬው ፋኖ በሚያሳዝን ሁኔታ እንደ ኢትዮ 360 እና ዘ ሐበሻ ባሉ የዲያስፖራ ሚዲያዎች እየተመለመሉ ያሉት ለፍትህ ወይም የራስን ዕድል በራስ ለማስተዳደር ሳይሆን የቀድሞ አባቶቻቸውን የጨፈጨፈውን ሥርዓት ቅርስ ለመጠበቅ ነው። ይህ የአገር ፍቅር አይደለም፣ ይህ ኢንዶክትሪኔሽን ነው። 4. አፈታሪካዊ አርበኝነት እና እውነተኛ ሕዝባዊ ተቃውሞ በተመለከተ ይልቃል እንደ ኃይለ ሥላሴ ያሉ ሰዎችን እንደ ብሔራዊ ጀግናና አንበሳ አድርጎ ስሏል። ታሪክ ግን ሌላ ታሪክ ይናገራል። በጣሊያን ወረራ ጊዜ ኃይለ ሥላሴ ወደ ብሪታንያ በመሸሽ እውነተኛውን ጦርነት ለኦሮሞ፣ ለሶማሌ፣ ለሲዳማ እና ለሌሎች ተዋጊዎች ትተው ፈርጥጠዋል። ወደ ሀገሩ ሲመለስ በእንግሊዝ ድጋፍ ነፃነትን አላስመለሰም፣ የንጉሠ ነገሥቱን የበላይነት እንደገና ጫነ። በኢትዮጵያ ታሪክ ውስጥ ያሉ እውነተኛ የነፃነት ታጋዮች ሁሌም ከዳር የመጡ ከባሌ ኦሮሞ ተቃውሞ፣ የቅማንት ዓመፅ እስከ አሁኑ የኦሮሞ እንቅስቃሴ እየተካሄደ ያለ ነው እንጂ ከሸዋ ወይም ከጎንደር ዙፋን ክፍሎች አልተነሱም። 5. ኤርትራ፣ ኦሮሚያ እና ፋኖ ፓራዶክስ። ይልቃል ኤርትራ ኢትዮጵያን እያተራመሰች ነው ሲል ከሰዋል። እና እሱ አልተሳሳተም። ነገር ግን የማይቀበለው ኤርትራ ፋኖን እየደገፈች ነው፣ ወጣቶችን በማስታጠቅ ለኢምፔሪያል ባንዲራ እንዲሞቱ ከራሳቸው የነጻነት ታሪክ ጋር በሚጋጭ ትግል እያስፈጀች ነው። በጣም አስቂኝ ነው። ኦሮሚያ ለብቻው ለረጅም ጊዜ በርዕዮተ ዓለም ግልጽነት የንጉሠ ነገሥቱን ናፍቆት ያለማቋረጥ የሚቃወም አንድ ክልል ነው። የኦሮሞ ትግል የራስን ዕድል በራስ የመወሰን ጥሪ እንጂ የበላይነት አይደለም።
ይህ በእንዲህ እንዳለ ፋኖ በታሪክ የኦሮሞ የቅማንትና የአገው ወጣቶችን ያቀፈ እንቅስቃሴ ለኦሮሞ ነጻነት በግልጽ ጠላት በሆኑ የውጭ ኃይል በመታገዝ የኢምፔሪያል ማዕከላዊነትን ለማነቃቃት እንደ ተላላኪነት እያገለገለ ነው። 6. ከጦር አበጋዝነት ወደ ፖለቲካ ብልሹነት። ፋኖ የርዕዮተ ዓለም ቅንጅት እንደሌለው የይልቃል የራሳቸው ቃለ ምልልስ ግልጽ አድርጓል። ለምን? ምክንያቱም በባዶ ማንነት ላይ የተመሰረተ የአማራ ማንነት ለፖለቲካ አመችነት ተብሎ በተፈጠረ እንጂ ከእውነተኛ የባህል ዘር ባልተወረሰ ማንነት ነው። ፋኖ የሚሊሺያ የነጻነት ሰራዊት የንጉሣዊ ልብስ ወይም የሲቪል ዘበኛ ቡድን ይሁን ወይስ ሌላ አያውቅም። ለዚህም ነው ፋኖ የተበታተነ የተመሰቃቀለ እና ለአደጋ የተጋለጠው ኤርትራ እና የንጉሠ ነገሥቱ ቅሪት ልሂቃን ጨምሮ ለውጭና ለውስጥ ደላሎች ኃይል የተጋለጠው። 7. ዓለም አቀፋዊ ተጽዕኖ ይህን አፈ ታሪክ የማስቀጠል ሁናቴዎች። ይህ ከሀገር ውስጥ ጉዳይ በላይ ነው። የኢትዮጵያ አንድነት ተረት ተረት ለዘር ማጥፋት፣ የመሬት ዘረፋ እና አምባገነንነት ሽፋን የሰጠ፣ ለጋሽ አገሮች ደግሞ በመረጋጋት ስም ዓይናቸውን እንዲጨፍኑ አድርገዋል። ግን ራስን ጠይቅ፣ ያ አንድነት በደም ላይ የተገነባ ውሸት ከሆነስ? እና ሰላም የሚጀምረው ይህን አደገኛ ተረት ለአንዴና ለመጨረሻ ጊዜ በማፍረስ ብቻ ቢሆንስ? የመጨረሻ መልእክት ለፋኖ ታጋዮች፣ ኢምፓየር ለናንተ ተዋግቶ አያውቅም፣ በዝብዟችኋል። ስልጣንን የተረከቡት አዲሶቹ ልሂቃን አሁን ወጣቱ ለአማራ ብሔራዊ ፕሮጀክት ወይም ማንነት ስም ሕይወቱን እንዲሰጥ የሚጠይቁት ቀደም ባሉት ጊዜያት የአባቶቻችሁን ስም ክብርና ነጻነት መስዋዕትነት አስከፍሎ ለተፈበረከ ማንነት ነው። ለአማራ ማንነት መታገል ፍትሕ አያመጣም። የበለጠ ትርምስ እና ኪሳራ ብቻ ያመጣል። በደም አማራ አይደላችሁም። አገው፣ ኦሮሞ፣ ቅማንት እና ሌሎችም ኩሩ ቅርሶች ያላችሁ፣ እውነት እና ራስን በራስ የማስተዳደር መብት የሚገባችሁ ናችሁ። ተረት አትቀበል። መጠቀሚያ መሆንን ውድቅ አድርግ። በራስ የመወሰን በእኩልነትና በእውነት ላይ የተገነባውን የወደፊት ጊዜ ተቀበሉ። የምትዋጋው ለራሳችሁ ነው እንጂ ዘውድ ላይ ላሉት መናፍስት ወይም ክልላዊ ወይም ቀጠናዊ ቼዝ ለሚጫወቱ የውጭ ኃይሎች አይደለም። ኢንጂነር ይልቃል በዚህ ቃለ ምልልስ የ3000 ዓመት ኢምፓየር በ1896 በተፈጠረው መሠረት ላይ ለመገንባት ሞክሯል። አንድ ሰው ታሪካዊ ፍቃድ ይስጠው። የፋኖ ታጋዮች ያረጀ ያፈጀ አፈ ታሪክ ለመመለስ የሚታገሉ ምኒልክ እንኳን ቆይ እኔ እንደዛ አላስታውስም ብሎ ለሚናገርለት ዓላማ ነው። ይህ በእንዲህ እንዳለ ኤርትራ ጣራህን ለመስረቅ ብቻ መሰላልህን እንደሚበደር ጎረቤት ፋኖን እየደገፈች ነው። አማርኛን እንደ ዘር እና ዘውድ አድርገን ማደናገርን እናቁም። አያትህ ቋንቋውን ተናግሯል። ይህ ማለት ለኢምፓየር መረጠ ማለት አይደለም። ይህ ቪዲዮ በሚያስገርም ሁኔታ እንዲያስቡ ወይም እንዲስኩ ካደረጋችሁ ሰብስክራይብ ያድርጉ፣ ያካፍሉ እና እነዚያን የጊዜ ዘመናት ከቅኝ ግዛት ማላቀቆን ይቀጥሉ።